ፈጣሪ ጤናችን የሰጣችሁ ጤናችሁን ጠብቁ። እናንተዬ በሽተኛው ብዛት ላላ ብላችሁ አሁን ጠዋት የመጣን እንደምታዩት እንቅልፍ መተኛ የለን እንቅልፋችንን ተበላሽቶ እኛም እንደምታዩት እየተኛን ነው። ሐኪም ቤት ኩርሲው ላይ ማለት ነው። እና ለጤናችን ይስጠን። በጣም ከባድ ነው። በተለይ አጅነቢ በጣም ለማስተናገድ ችላ እያሉ ነው የሚያስተናግዱት። አልፈል ሐኪም ቤቶች በጣም በጥራራ ናቸው። በሽታ ቢያውቁም እንትን ምንድነው ስሙ በሽታ ቢያውቁም እንትን ብር ይበላል። ዛሬም በጣረራሉ እና ከባድ ነው። ቤተሰብ አትታኑ። በሰው ሀገር ላይ ጤና ሁኑ። ራሳችሁን ጠብቁ። ራስን ጠብቁ። ወላሂ እኛ በተለይ የመዳም ቅመሞች በሽተኛ ነን። ራሳችንን ጠብቀን የምንኖረው ለቤተሰብ ነው። በቃ የኛን ህይወት ትተነዋል። ቀናት ሁላ በሽተኛ እድሜያቸው ትንሽ ነው በሽተኛ እና እናትታም ቤተሰብ ከባድ ነው። ህይወት ከባድ ነው እና ቤተሰብ በጣም ከባድ ነው እላችኋለሁ። እንግዲችም የስደት ህይወት ይሄን ይመስላል እና ራሳችሁን ጠብቁ። ራሳችሁን መጠበቅ አለባችሁ። ስደት ላይ እንዴ ከታመማችሁ መነሻው በጣም ይርቃል። ህገ ወጥ ናችሁ ስኖሩ ሲጀመር ሁሉ ነገር ከባድ ነው እና አላህ ጤና ያርገን፣ ጤናችንን ሙሉ ያርግልን፣ ሀገራችን በሰላም ያስገባን። እርግጥስ እኛ ሀገርም ከባድ ነው። ሀይቀተን ዜጋን እንደ ዜግነታችን አንከበርም እና የሰው ሀገሮቹ ትንሽ ስማችን ኢትዮጵያዊ ሲባል በጣም የሚከብዳቸው፣ በጣም የምናስጠላቸው። ሌላ ዜጋውን እንከባከባሉ። ምሳሌ የሆነ ሶማሊነን ወይም ደግሞ ሌላ ዜጋን ስትሉ ትከበራላችሁ። ግን ኢትዮጵያዊ ነን ስትሉ ሌላ ነገር ነው የሚመስላቸው። በጣም ክፉ እንደሆነ ነው የሚያውቁት። ገዳይ፣ ሌባ በቃ ካይን ነገር ማለት ነው እና በጥቅሉ በጣም ከባድ ነው። ስደት ላይ ሁሉ ነገር አስቸጋሪ ነው። እንኳን ህገ ወጥ ነን ህጋዊ ሆነን ራሱ ሰላም ህይወት አትኖሩ። እንዴት ተጨነቅን ነው። የሰው ወርቅ አይደምቅ እና ለጤና ያርገን። በያለንበት ራሳችሁን ጠብቁ። ፈጣሪ በታይ ዶክተር አሪፍ ነው፣ ጎበዝ ናቸው። በነገራችን ላይ በሽታን ያውቃሉ፣ መድኃኒት ሰጧችኋል። በስነ ስርዓት ከተጠቀማችሁ ትድናላችሁ። ግን የሆነ ቆንጆ ሐኪም ቤት ሄዳችሁ ራሱ በስነ ስርዓት መድኃኒቱን ካልተጠቀማችሁ ለውጥ አታገኙበትም። ያኔ ዶክተሮቹን አይደለም ማማረር ያለብን እኛ ነን ስህተት የምንሰራው ማለት ነው። እና ግዴታ ነው ራስን መጠበቅ። ራሳችሁን ጠብቁ። ላይ ጠብቀን ከመጥፎ ነገር ከትላልቅ በሽታ ላይ ጠብቀን፣ ምሳሌ ከካንሰር፣ ከጉበት፣ ብቻ ከብዙ በሽታ አለ። ላይ ጠብቀን ተኩላሊት፣ በተለይ መዳም ቅመሞች አንረባም፣ ተጎርተናል። ሀገራችን ገብተን ራሱ በጣም አስቸጋሪ ነው የሚሆነው ህይወታችን እና ቤተሰብ ዞሮ ይሄን ይመስላል። ማንቻውም ደህና ሆኑልኝ። ጠዋት የመጣን ነው ተቀምጠን እንቅልፍም አልተኛን እና ብዙም አይደሉ እንደ ድሮ አይደሉም፣ አያስተናግዱም እና ከባድ ነው። ያኔ ድሮ በአንድ ቀን ይወጣላችኋል ውጤታቸው። አሁን ግን ሙራጃ እያሉ ይመላልሳሉ ማለት ነው። እና ይህን ይመስላል። ማንኛውም አብሽሮ ደህና ሁኑ። ልወዳችኋለሁ።